አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውዶችዬ ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን፣ ሀገራችንንም አላህ ሰላም ያድርግልን እና እንዴት ናችሁልኝ ሀባይብ? ሰላም ናችሁ? ያበረታቱኝ እላችኋለሁኝ። ሀባይብ እንደምታዩት የእህታችን ቤት በዚህ መልኩ ፈርሶባታል ማለት ነው። አላህ ሱብሃነሁ ወተዓላ ደግሞ የበለጠውን ይተካሽ የኔ ውድ እህት። አላህ ሱብሃነሁ ወተዓላ የወደደውን ባሪያውን ነው የሚፈትነው። ላንቺ ደግሞ ወደ ኋላ ኸይር ነገር ቢያስከትልሽ ቢሆን እንጂ ማለት ነው። እና በጣም ነው ያዘንኩት ወላሂ የምር የሰው ልጅ የልፋቱን የድካሙን ውጤት በዚህ መልኩ ሆኖ ማየት ደግሞ ከሚባለው በላይ ልብ ይሰብራል ማለት ነው። ግን የአላህ ሱብሃነሁ ወተዓላ ውሳኔ እስከሆነ ድረስ ደግሞ አልሐምዱሊላህ ረብል ዓለሚን እያልሽ ፈጣሪሽን አመስግኝ ማለት ነው። ባለሽበት ሰላምሽ ይብዛልኝ የኔ ውድ እህት። አሁን ይሄ ቤት የተሰራው ሀገር ላይ ስለሆነ ነው ምንድን ነው የሚሉ አሉ ብዙ ማለት ነው። በኮሜንት ስላየው ነው እና ያው ብዙዎቻችሁ አይታችሁታን ብዬ ተስፋ አለኝ። ሀገር ላይ መሰራቱ ሳይሆን ይሄን ቤት የጎዳው ገና መጀመሪያ ቤቱ ሲሰራ በደንብ ኩረት ስላልተሞላ ነው ማለት ነው። ሲጀመር ቤቱ የተሰራበት ቦታው በደንብ ይለያል። ዋልካ ሳይሆን ገጠራማ ነው ማለት ነው። ደግሞ ገጠራማ ላይ የተሰራ ቤት ብዙም የመውደቅ ቻንሱ ትንሽ ነው፣ አይወርቅም ማለት ነው ካላህ በታይ ማለት ነው። ግን ይሄ መጀመሪያ ሲሰራ ቤቱ በደንብ ኩረት ስላልተሞላ እንደምታዩት ምስጥ ነው ጉድ ያርጎ የጣለው እንጨቱን ማለት ነው። እና በጣም ነው ያሳዘነችኝ ማለት ነው። ቤት ስናሰራ የኔ ያልነው ሰው መሆን አለበት ማለት ነው። ምክንያቱም በደንብ ቁመው ስለሚያሰሩት ማለት ነው። ሲቀጥል ደግሞ የተሰራ ደግሞ እንግዛ ካልን ማለት ነው። የተሰራ እንግዛ ካልን ገና እንጨቱ የቆመውን ውሃ ምክንያቱም ገና ኩረት ያልተሞላውን ገና እንጨቱ ቆሞ ያንን ብንገዛ ጥሩ ነው። ምክንያቱም ራሳችን ቆመን ስለምናስጨርሰው ያንን ብንገዛ አሪፍ ነው ማለት ነው። ደግሞ ያነ ሳይሆን ቀርቶ ጭርስርስ ያለውን የእንጨት ቤት ትልቅ ቤት ከመግዛት ይልቅ የቦሎኬት ቤት ለምን ሁለት ክላስ አትሆን ያችን ብንገዛ ለኛ አሪፍ ነው ማለት ነው። እና አሁን እህታችን ወላሂ በጣም ይከብዳን፣ ግን ወይትም አይደረስም ያለ ውሳኔ እስከሆነ ድረስ የበለጠውን ይተካሽ። አሁንም እልሻለሁኝ ባለሽበት አላህ ይጠብቅሽ፣ ሰላምሽ ይብዛልኝ። እናም ውድ እህቶች አበረታቱኝ እላችኋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።